ስድስት ነገሮችን ተጠንቀቁ ይላሉ ሴቶችን አጠር ለማድረግ የመጀመሪያው ስሞታ ማብዛት ስሞታ እንዳታበጂ ብዙ ሰዎች ስሞታ ስታበጂላቸው ምን ይላሉ መጨረሻ በቃ ፍቺ ጠይቅ ይላሉ የሚያገባት አይመስልም አንድ ሰው አያትም መጨረሻ አስጨርሷት ያፋቷታል በቃ አንድ 4 ሚሊዮን ብር ይደርስሻል ይላታል 4 ሚሊዮን ብር ባል መሆን አይችልም የሴት ልጅን አይብ የሚሰጥረው ጠቅላይ ሚኒስቴር ስለሆነች አይደለም ሴት ልጅ አይቧን የሚሸፍነው ባል ነው ባል ምንም ጥርጥር የለው አንተ ቶሎ አኩርፋ ልጅ ከመጣች አፉ በላት ብለ ሄደው ይዛት ሂድ እኔ የኛ ዘር እንዴት ይደፈራል አትበል ምንም ባንተ ዘር ጀነት አትገባ የልጅን አይብ የሚሸፍነው እሱ ነው ይዘላት ሂድ ችግር ካለ አብሽር እኔ እናንተ እናወራለን ሂጂ አንድ ቀን እንዳታሳድራት ሞኝ እንዳትሆን እንዴት እንዲያለች አትበል ያም ልጅ ነው የተቀያየማት ያንተ ልጅ ነው ሰጣህታ አታዳምጣት አልተጎዳችም ሐቅ የላትም ግን ይያልኩ አይደለም ግን ትዳሩን ቀለል አናርገው ስለማታገባት እንግዲህ በኢትዮጵያ ኑራውን ከባድ ነው አንድ አረብ ሚስቱ ጋር ለግባባ ይላል ይናገራል ትመልሳለች እሱ ይመልሳል እሷ ትናገራለች አለ ግባባል እካዝች ጋማ መኖር አልችልም ብሎ ወደ ዑመር አቤቱታ ሊያቀርብ ተጓዘ ሰይድና ዑመር ግቢ ላይ ሲደርስ ዑመር ቤት ውስጥ ድምጽ ይሰማል ዑመር ይናገራል ሚስቱ ትመልሳለች ተነገጠ እነዚህ ሴቶች ለዑመር ማይመለሱም እንዴ ለዑመር እንዲናቸው እነዚህ ሴቶች ታዲያ ምን አቤቱታ ላቀርብ እመጣለሁ ዑመር ራሱ ሌላ ጦርነት ውስጥ አረለ ያለው ዩተርና ዞራ ወጥቶ ለይል ዑመር ከርቀት አዩ كيف يا اخي العرب አንተ ቁም አሉት አስቆሙት ማጃአ ቢክ አሉት አይ እንዲሁ አለ ምንድነው ያመጣ አይኔማ የሚስቴን አምባገነንነት አቤቱታ ላቀርብ ነበር ያው እሷ እንዳንተ እንድትሆን አትፈልግ ሴት እንደወንድ ከሆነችማ ወንድ ሆነች እኮ ሁለት ወንድ ነው ቤት ነው የምትኖሩት ማለት ነው እንደኔ ያልሆነችልኝ ይላል አንዳንዱ ወንድ እንዴ ሴት ድሮስ እንዳንተ ልትሆን ነው አይ አስተሳሰቧ እንደኔ ልትሆን ነው አትሆንም እንዳንተ አትሆንም የራሷ የሆነ የተሰጣት ስጦታ አላት ያንን ሆና ነው የምትቀጥለው ይሄንን አስተካክላለሁ ካልክ فإن ذهبت تقيمه كسرته ነው وكسرها طلاقها ነው ሴት ልጅ አላህ እንደሰጣት ባህሪዋ ነው እንጂ መጠቀም የሷን ባህሪ ተጠቅመህ ነው እንጂ ወዳንተ ቀይረህ የወንድ ባህሪ ወንድ አንዳንድ ጊዜ ዝም ማለት በቃ ኮስተር ማለት ይሆናል ደስ የሚለው እሷ ደግሞ ጊዜ መሳቅ መጫወት ሊሆን ይችላል ማውራት ሊሆን ይችላል አላ እንደው በቃ ወሬዋን አልቻልኳትም እኔ ሁሉ ጊዜ መጫወት ነው ሁሉ ጊዜ መሳቅ ነው ሁሉ ጊዜ መጫወት ነው እና አንተ መጨነቁን አንተ ተጨነቅ ኃላፊነቱን አንተ ወሰድ እሷ በቂዋ ነው ይሄ ነው አላህ የሰጣት ይሄንን ትታ ወደኔ ትምጣ አንዳንዶቹ እኮ ሸኾች ልክ ሚስቶቻቸው እንደነሱ ሼኽ እንድትሆን ይፈልጋሉ ሆናል እንዴ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ሁሉም ሙሐዲስ ነው አልሆኑ ሁለት ሶስቶቹ ናቸው ትንሽ ሐዲስ ይቀሩ የተከታተሉ የተወራላቸው የዶክተር ሚስት ሆና ዶክተር ላትሆን ትችላለች እንደ ዶክተር አታስብም የነጋዴ ሚስት ሆና የንግድ ነገር ላይኖራት ይችላል ምንም ነገር በጊዜ መተኛት ከሆነ ያንተ ልምዱ እሷ በጊዜ አትተኛም አላተኛት ይችላል እሷ የምትፈልገው የምግብ አይነት አለ አንተ የምትፈልገው የምግብ አይነት አለ እኔ የምፈልገውን ብቻ ፈልጊ ብሎ ማስገደድ ፈጽሞ ስህተት ነው فإن كرهتموهن فعسى أن تكرهوا شيئا ويجعل الله فيه خيرا كثيرا ስለዚህ አንዳንድ ጊዜ ባህሪዋ ማያስደስተህ ሚስት ይኖርሃል ግን ልጆች ወልዳለች ዲን አላት አኽላቅ አላት አማን አላት እሱ ሊገታህ ይገባል ትዳሩን ለማፍረስ አትቸኩል እገሊን አልፈልግም አላገባም ካለች አንዲት ሴት መገደድ የለባትም ማስገደድ ዙልም ነው በጣም ከባድ ግፍ ነው ከማትወደው ካልፈቀደችው ወይም ከማትፈልገው ሰው ጋር እንድትኖር መገደድ የለባትም ቢያንስ ዝም ካለች እንኳን ሐያዋ ነው ተብሎ ዝምታዋ እንደሽታ ይወሰዳል አፋውጣ ግን አልፈልግም ካለች አትገደድም አንዲት ሴት ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም የሀገር መሪ ከመሆናቸው ጋር በጣም በርካታ ኃላፊነት ከመሸከማቸው ጋር አንድ ባሪያ ለላካቸው ሽምግልና ተቀብለው ሄደዋል ነብዩ ሰለላሁ ዐለይሂ ወሰለም ለነብዩ አለይሂ ሰላቱ ወሰለም ባሪያም ይሁን ጨዋ ሀብታም ይሁን ደሃ ሁሉም እኩል ነው ደርሳቸው ሁሉንም ያስተናግዱ ነበር ይህ ባህሪኛ ጋር አለ ወይ ራሳችንን መገምገም ያስፈልጋል ሶስተኛ ሽምግልናን ኖ መባል ነውር አይደለም ነብዩ ሰለላሁ ዐለይሂ ወሰለም እኮ
የሄዱበትን ሽምግልና አልተቀበለቻቸውም በሪራ። እንዴት እኔ ነቢይ ሆኜ እኔ እንዴት የኔን ሽምግልና እንዴት አትቀበይም አላሏትም። ነቢዩ ሰለላሁ ዐለይሂ ወሰለም ቢያዟት ኖሮ ትእዛዛቸውን ደግሞ ትቀበል ነበር። ግን እኔ ማዘዝ አይደለም በዚህ ጉዳይ የማዝበት ጉዳይ አይደለም። ኢነማ አነ ሻፊዕ ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። አይ እኔ በዚህ ጉዳይ ላይ ማዘዝ ሳይሆን ሽምግልና ነው የመጣሁት ብለው ነቢዩ ዐለይሂ ሰላቱ ወሰላም የሽምግልና ሮላቸውን ነው የጠቀሱት። እኔ ያልኩት ለምን አልሆነም አላሉም፣ ወይም እሳቸው የሚፈልጉትን ነገር ጫና አልፈጠሩም። ነቢ ሰለላሁ ዐለይሂ ወሰለም አባት ስንሆን ወላጆች ሆነን ወይም የሆነ አይነት ፖዚሽን ላይ በምንቀመጥበት ጊዜ ያንን ፖዚሽናችን ያን ስታተስ ወይም ማህበራዊ ቦታችንን ተጠቅመን ሰዎች የማይፈልጉትንም ነገር መጫን አያስፈልገንም። ነፃነቱን ለእነርሱ እንሰጣለን፣ ይወስናሉ። ግን እኛ የመሰለንን ነገር ደግሞ እናቀርብላቸዋለን። ሌላው እገሌ ጋ እንዳትሄድ እሱ በጣም አስቸጋሪ ነው፣ እሷ በጣም አስቸጋሪ ናት፣ ለሽምግልና አትሆንህም። ላ አንተ መሄድ ብቻ ነው ያለብህ። የመቀበል ያለመቀበል የሰዎቹ ናቸው፣ የሰዎቹ መብት ነው ማለት ነው። አላሁ ስብሓነሁ ወተዓላ በተከበረው ቁርአኑ ላይ ላ ኸይራ ፊ ከሲር ሚን ነጅዋሁም ኢላ መን አመረ ቢሰደቀትን አው ማዕሩፍን አው ኢስላሕን በይነ ናስ። ሰዎች ከሚሰሯቸው ስራዎች በጣም ኸይር የሆኑት እነዚህ ሶስቱ ናቸው ብሏል። ሌላው ነገር ሁሉ ተራ ነገር ነው። ኢላ መን አመረ ቢሰደቀትን፣ ሰደቃ ቻሪቲ ወይም ስጦታ ለሰዎች ለችግረኞች እንዲረዱ ማበረታታት ቢሆን፣ አው ማዕሩፍን ወይም በመልካም ስራ ማበረታታት ቢሆን እንጂ፣ አው ኢስላሕን በይነ ናስ ወይም በሰዎች መካከል እርቅ መፍጠር ቢሆን እንጂ ሌላው ነገር ሁሉ ተራ ነው። ዱንያ ውስጥ ልናበረክታቸው የምንችላቸው ከምንችላቸው በጎ ነገሮች ውስጥ አንዱ በሽምግልና ሰዎች ውስጥ የተፈጠረን ነገር መፍታት ነው። በዛ ሽምግልና ላይ ላይሳካልን ቢችል ነቢዩም ሰለላሁ ዐለይሂ ወሰለም ነው ተብለዋል ማለት ነው። አይ ላ ሐጀተ ሊ ፊሃ አለቻቸው በሪራ፣ እኔ ጉዳይ የለኝም ከሱ ብላ ዘግታለች። እነኚህን ሁሉ የህይወት መርሆች በዚህ ክስተት በነቢዩ ሰለላሁ ዐለይሂ ወሰለም እንማራለን ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ። ያቺ አንተ የምታገባት ሴት ያ አንቺ የምታገቢው ወንድ ለሱም ላንቺም የተመደበ ሪዝቅ አለ አላህ የመደበው። ወማ ሚን ዳበትን ፊል አርድ ኢላ ዐላ ላህ ሪዝቁሃ እንዳለው። በተናጠል ስትኖሩ ይረዝቃችሁ የነበረ ጌታ በጋራ ስትኖሩ አያቋርጥም። የሁለት ሰው ሪዝቅ አንድ ላይ ሆኖ ይበላል ማለት ነው። እንደውም በረካ ነው የሚሆነው። ስለዚህ ለሪዝቅ መስፋትም ራሱ ሰበብ ነው። ወንድም ብቻ የራሱ ሚስት አለው፣ ልጆች አሉት። ኢህቲማሙ እነሱ ናቸው፣ አንቺ አይደለሽም። እናትም አባትም የምንላቸው የጊዜ ጉዳይ ነው፣ ቀድመውን ይሞታሉ። በተፈጥሮ ህግ ይፈርሳል፣ የታወቀ ነገር ነው። አባቶቻችን እናቶቻችን እንዲቆዩልን እንመኛለን። በእኛ ምኞት ብቻ ግን የሚሆን ነገር የለም። ያው መተካካት ያለው ነገር ስለሆነ የሰው ልጅ ይሞቱና ያ እነሱም ያልቃሉ። ሀታ ልጆች አይንህ እያየ የወጡ ብቻ ብዙ ቤቻቸው ባልና ሚስት ብቻ የቀሩባቸው ቤት አናውቅም። ልጆች 18 20 ዩኒቨርሲቲ ከዛ ውጭ ሀገር ዲቪ እየሞላ ጥርግ ብሎ ባዶ ቤት የቀረ ስንት ቤት አናውቅም። the only focus of attention ሆኖ አስተማሚዋ፣ ተስፋዋ፣ አጫዋቿ ማለት የህይወትን ውጣ ውረዶች በሙሉ አብሯት የሚሸከመው ሰው ይሄ ሰውዬ ነው። እሱን ሰውዬ በደንብ ያዢ ማለታቸው ነው መልእክተኛው። ሌላ እኮ አይደለም፣ ምንም ውስብስብ ታሪክ የለውም። ስለዚህ ይሄ ሰው አንደኛ ደረጃ
እናንተ የምትሉት ፕላቲኒየም ነው ጎልድ የፕላቲኒየም ደረጃ ቁጭ ብታረጊው አልሽ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። እዚህ ካረግሽው እሱም ያረግሻል እኔ አረጋግጥልሻለሁ ወርዛት ማተር። ከዛ እሺ ለሴቶችስ ብላ ጠየቀች። ለሴቶችስ ስትላቸው እናቱ ናት አሉ። እንዳትጨነቂ ነገ እናት ትሆኛለሽ አንቺ። የተዳላ ይመስላችኋል? ወላሂ የሴት ልጅ አባቶች ይፍረዱኝ። ሴት ልጅ ህፃን እያለች መሐመድ የሴት ልጅ ካለች አላቅም አለ አንተ ልጆች የመጨረሻ ልጅ ሴት ናት። እንዴት ነው የምትሆነው? አባቶች እንዴት ነው ለሴት ልጆቻቸው በተለይ ትንሽ እያሉ እንዴት ነው የሚሰሰቱት? ከዛ ትንሽ ከፍ ሲሉ ቲኔጅ ምናምን ሲደግሙ እንዴት ነው የምትንቀጠቀጠው? አላህ እንዲጠብቅልህ ማለት ነው። እንዴት አባትህ ነው ሩህ የሚወጣው? ከዛ በኋላ ትድራለህ። ድረህ አሁንም ያረፍክ ይመስልሃል። ምን ታርፋለህ? ይሄ ልጅ መችቷት ይሆን ወይ ሙሉ ህቲማምህን እንደወሰደች ማለት ነው የምትኖረው። ከዛ በኋላ ትወልዳለች። እሷ ደግሞ አሁን እዚህ ቤት ባል ውስጥ ትገባና የባሉ አይን ማረፊያ ትሆናለች። አንተ እኮ አልተገላገልካትም። የሱ የእርጋታው ምንጩ ምናምኑ ትሆናለች አይደል? ሊተስኩኑ ኢለይሃ ሆና እሱን እያደሳሰተችው አንተ ሐሳብ አልቀረም። ወንድሞቿም ከፍ ያሉ ወንድሞች ካሉ ደግሞ እንዴት አረጋት ይሆን ኑሮ አልተመቻት ይሆን ማሰው ነው የሚያስበው ለዚህ ሴት። ከዛ በኋላ ተወልድና ወንድ ልጇ ደግሞ ይመጣል። ወንድ ልጇ ኡሚ የጀነቴ ጀነት በሱ ሀገር የጀነቴ ቁልፍ እያለ ሰይድ ኢብኑ ሙሰይብ ሙሐዲስ ናቸው። ሰይድ ኢብኑ ሙሰይብ በጣም ሙሐዲስ ናቸው። ንጉሶች ልጃቸውን ጠየቋቸው፣ አልሰጥም አሉ። ኋላ አንድ ደረሳቸው 3 ቀን ቀረ ከቂራት። እከሌ ምን ሆኖ ቀረ አሉ። እከሌ ያው ባለቤቱ ሞታበት። ባለቤቱ ሞተም? አዎ። አዘኑ። ከ3ኛው ቀን በኋላ ሲመጣ ምን ነው አሉት። አይ ታዚያ ላይ ባለቤት ሞታብኝ። ታዲያ 3 ቀን ብቻ ነው? በቃ ልጄን ሰጥቻለሁ አሉት። ድንግጥ አለ። ለምን? ልጃቸው የባለስልጣን ማት የንጉስ ማት ጠይቋት እሳቸው እምቢ ብለዋል። ዓላማቸው ሌላ ስለነበር። ከዛ ሚስታቸው ቤት ሲገቡ ልጅየው ዱዓ ታደርጋለች በአጋጣሚ ረበና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበ ናር ብላ ዱዓ አድርጋ ሲገቡ እሳቸው ያ ሸኽ አለ አቤት ረበና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበ ናር የአኺራው ሐሰና የታወቀ ነው ጀነት ነው ከጀሃነም እሳት ጠብቀን ነው። የዱንያ ሐሰና ምንድነው? የዱንያ ሐሰና እንግዲህ ብዙ ነው። ረበና አቲና ፊዱንያ ሐሰና ስንል እኮ ብዙ ነገር ነው ያዘው። ኢልም ሐሰና ነው፣ ጤና ሐሰና ነው፣ ሰፊ ቤት፣ ጥሩ ጎረቤት፣ ጥሩ ሚስት፣ ጥሩ ባል፣ ልጆች፣ እነዚህ በአጠቃላይ ይካተታል። እሳቸው ደግሞ ለሷ በሚስማማት መልኩ ምን አሉ? ሷሊህ ባል ነው አላት እና ላምጣ እርሶ ካመጣው ሄደው ይዟት ሄዱ። አስር ነበር ያናገሩት አሉ። መግሪብ ላይ ቤት አንኳኩ። ማን ልበል? ሰዒድ ነኝ አሉ። ሰዒድ ግራ ገባው። እዚህ አካባቢ ሰዒድ ከሳቸው ውጭ ማለት ሲል ምን ሲል ሰዒድ እሳቸው ናቸው። አይ በቃ አስር ላይ ሰጥቻለሁ ብለው መግሪብ ላይ መጡት ትቻለሁ ሊሉኛል። ይዟት መጡ። ኒካው ምን አሉ? አሰሩ። በል አንተም 3 ቀን ብቻ አድረሃል፣ እሷንም ደግሞ ኒካ ከታሰረ በኋላ ደግሞ ቤት ማሳደሩም አሁንም ይዘግባል። ያችሁ ኋላ 1 ሳምንት ቆዩና ቂራት ሊቀራት ሲወጣ የት ነው የምትሄደው አለች። ቂራት ሊቀራ ቁጭ በል እሳቸው ጋር ያለው ቂራት እኔ ጋር አለ። በጣም ዓሊም ነበረች እሱ። እኔ አስቀራለሁ አለች። እኛስ ታዲያ ምንድን ያደርጋል? አስባችሁት ታውቃላችሁ? አስተውላችሁታል? አብዛኛው ሴቶች ለምን ትዳር እንደሚፈሩ፣ ለምን ትዳር እንደሚሸሹ፣ ለምንስ ትዳር እንደሚመልሱ አስተውላችሁታል? እነሱ ከትዳር አይደለም የሚሸሹት፣ ትዳርን አይደለም የሚፈሩት። የሚፈሩት የሚያገቡትን ሰው ነው። ምናልባት የሚያገቡት ሰው ፍቅርና ውዴታን የማያውቅ ቢሆንስ ብለው ይሰጋሉ። እነሱን የማይንከባከባቸው፣ ስሜታቸውን የማይረዳ የማያዳምጣቸው ወንድ እጅ ስር መውደቅን እጅጉን አድርገው ይፈራሉ። የእነሱን ስም መጥራት ከሚሸማቀቅ ወንድ እጅ ስር መሆን እጅጉን ያሰጋቸዋል፣ እጅጉን ያስፈራቸዋል። በእነሱ ፊት ፈገግ የማይልላቸው ከእነሱ ለመሸሽ ብሎ በስራ በምናምን የሚያሳብብ ወንድ እጅ ስር መውደቁን እጅጉን ይፈራሉ። እነሱን ከምንም ሳይቆጥር በሁለተኛ ሚስት የሚያስፈራራቸው ወንድ እጅ ስር መውደቅን እጅጉን ይፈራሉ። ወዳጄ ሴት ልጅ ምንም ካንተ አትፈልግም። እንክብካቤ፣ ትኩረት፣ ውዴታን እንጂ ሌላ ምንም አትፈልግም። አንዳንድ ወንዶች ሴት ልጅ የሚመለከቱት የሆነ የተቆጣጠሯት አካል እንደሆነች አድርገው ይመለከታሉ። የህይወት አጋራቸው፣
የልጆቻቸው እናት መሆኗን ይረሳሉ። የትዳር መሰረቱ ውዴታ፣ እዝነት፣ መከባበር። ታዲያ እነዚህን ነገሮች የምታደርግ ከሆነ ጥሩ ትዳርና ጥሩ ሴትን ማግኘት ትችላለህ። ወዳጄ ራስህን አስተካክል። ለትዳር ራስህን ቃስ። አላህ ያስደስታቸው። እኛውም ህይወት ምናልባት ከትናንት ወዲያ የተጋቡ ሙሽራዎች ካልሆኑ በስተቀር የትኛውም ህይወት እርግጠኛ ሆኜ ነው የምነግራችሁ 100% በቃ 100 የትዳር ህይወት ቢኖር ስለ 100ም እርግጠኛ ሆኜ ነው የምነግራችሁ። 100ም ማር ሆኖ እንደው ቸኮሌት ሆኖ ተመቻችቶ ምናምን የሚኖር የለም። እንኳን ካመጣሃት በአድ ሴት ጋር ኦር ከተጣመርሽው በአድ ወንድ ጋር ቀርቶ ራስህ ጋር እንኳን በቀን ስንት ትጣላለህ? ራስሽ ጋር እንኳን በቀን ስንት ትጣላላችሁ? ልዩነቱ ምንድነው ጎበዝ? እኔ ቤት ያለው ሙሽኪላና አንተ ቤት ያለው ሙሽኪላ፣ እሱ ቤት ያለው ሙሽኪላና እዚህኛው ቤት ያለው ችግር በአይነቱና በይዘቱ ኦር በብዛቱና በምናምኑ ሊለያዩ ይችላሉ። ሁላችንም ቤት መሻክላል። ሁላችንም ማቻችለን፣ ሁላችንም ተቻችለን ህይወት ነውና ይዘን እየተጓዝን ያለን። በዚህ መልኩ ካልሆነ ሴቶች ባመጹ ቁጥር፣ ሴቶች ጋር የሆነ ችግር በተፈጠረ ቁጥር ከሷ ጋር ምን አቃጠለኝ፣ ከሷ ጋር ምን አናደደኝ፣ በሞላ ሴት ደግሞ አሰናብቼሻለሁ ማሰላማ፣ ነገ ከፈለኩ 4 አመጣለሁ። ጅልነት። እንቢ ካላችሁ ጀርቡ፣ ግን አታድርጉት፣ አያዋጣችሁም፣ ያከስራል። ሙሽኪል ህይወት በቃ የህይወት ለውጥ፣ የህይወት ስኬት፣ የህይወት ደስታ አይኖርም ከዚያ የከፋ ነገር ሊመጣ ስለሚችል ማለት ነው። አላሁ ረቡል ዒዘቲ ወልጀላል ትዳራችንን ያማረ የሰመረ ፍቅር የተሞላ ሙባረክ የሆነ ልጆቻችን የሚጠበቁበት ንብረታችን የሚጠበቅበት ዱንያችንም አኸራችንም የሚያምርበት አላህ ያደርግልን። ትዳር ውስጥ ገብቶ የሚበጠብጥ ሰይጣን ያ ጀማዓ ሰይጣን ከሚሰራቸው ስራዎች ውስጥ በጣም የሚሞገሰውና ምንድነው ታጅ የሚለብሰው የሚሸለመው ባልና ሚስት መካከል ላይ ሲያፋታና ሲያለያይ። ስለዚህ ሰው ሸይጣንንም የጂኒ ሰይጣኑንም አላሁ ጀለ ወዐዝ ከትዳራችን መሃል ያርቅልን። የአማን ህይወት የምንኖር አላህ ያድርገን። እነሆ ወልዩ ዛሊከ ወልሙቃዲሩ ዐለይሂ ወሰለላሁ ዐላ ነቢይና ሙሐመድ። ኑሮና ባል በጣም ተወደዋል። በዚህ ቀዳዳ ላይ ደግሞ ልጃችን ብትፈታ እህት ብትፈታ በጣም ከባድ ነው። በጣም ከነአይቡ ወላሂ ባሏ ይሻላታል። ከነአይቡ ወላሂ እንኳን ወጣቶች ናቸው አብዛኛው ሳያቸው፣ እንኳን እናንተን የሚያክሉ እህቶቼ አይደሉም። አባቶቻችን 60 ላይ 70 ላይ ሚስቶቻቸው ሲሞቱ በጣም ነው የሚጎዱት። አንተ አይብ ከምሸፈን ሚስታቸውን ነው የሚፈልጉት። በቃ አላህ ኑር አድርጓታል። የቤት ኑር ናት። ስለዚህ ስሞታ አታብዢ። ሁለተኛ አንዳንድ ያው ሴቶች የሚሉት አለ እኔ እኮ ላንተ ምገባ አይደለም አይባልም እንዴ እና ሳታየው ነው እንዲያገባሽው እኔ ላንተ ምገባ አይደለም ማንሽ አንቺ አይባልም። እንደዚህ የልጆችሽ አባት እንዲህ ይባላል። በቃ የፈለገው ወንድ ደግሞ ችግር የለም አንቺ ጥሩ ሁኚ እንጂ ጀነት ውስጥ ኑረ ላይ ስለምትሆኚ አላህ ያዘጋጃቸው ወንዶች አሉ። እዛ ታገቢያለሽ። ዱንያ ላይ ሁሉም አይሟላም። ስለዚህ ለባል ከማትሉት ነገር አንዱ እህቶቼ እኔ ላንተ ምገባ ሰው አልነበርኩም እንደው አላህ ጥሎኝ እንጂ እዚህ የመጣሁት አይደለም። ዝም በይ አይተሽው ተነጋግረሽ ነው የመጣሽው። እንዲህ አይባልም። ሶስተኛ ዑለሞቹ ሴቶቹ እንዳያነሱት የሚፈልጉት ምንድነው? ያየችው ነገር ሁሉ መጠየቅ። ይሄም ይምጣ፣ ይሄም ግዛ አይደል። ቤትሽን ጠብቂ። አንቺ እንደው መጨቅጨቅ ያለብሽ ከሩቅም ይሁን ከቅርብ ምቀኛ ቤትሽ የምትጠብቂው በሰደቃ ነው። ቤትሽ የሰደቃ ቤት ይሁን። ሰደቃ ያለበት ቤት ከሩቅም ከቅርብም የሚመጣ ሐሲድ ካለ ሰላሙ ይቀጥላል የቤቱ። ሾው ከምናሳይ በሰደቃ ነው የቤቱ አይብ የሚሸፈነው። ሁሌ እየቆለፍን ብቻ ምንገባ እየከፈትን ብቻ ምንወጣ ከሆነ ይሄ ቤቱ አይጠበቅም። የምትይዟት አሮጊት ካለች የተሰበሩ ልቦች እየጠገናችሁ ካላችሁ ልጃችሁንም ሀብታችሁንም ትዳራችሁንም አላህ Subhanahu Wa Ta'ala የሚጠብቀው በዚህ ነው። ስለዚህ እነዚህን ያየችውን ነገር ሁሉ እንዳያማረም በሚል በመጠየቅ ወደ አላስፈላጊ ነገር እንዳይሄድ ቤታችሁን ጠብቁ ይላሉ ዑለሞቹ።
ሌላው ደግሞ የራሷ ጉዳይ ብቻ የሚታያት ስለ እናትሽ ስታወሪ ስለ እናቱ ማውሪ አንዳንድ እህቶች የሚሉት አሉ ከኔ በለጠ ማን አለ እኔ እኮ ለዚህ ቤት አንደኛ ነኝ የሚሉአሉ አትሆኝም ሁለተኛ ነሽ አንደኛ እናቱ ናቸው አላህ ነው ያረጋው አይደለም የዚህ ቤት አንደኛ የሱ አንደኛ እናቱ ናቸው እንጂ አንቺ አይደለሽም አንቺ ሁለተኛ ነሽ ለምን ነገ ደግሞ አንቺ አንደኛ ነሽ በልጆችሽ ደግሞ አንቺ አንደኛ ነሽ እኔ ነኝ የምቀድመው ብላ ስለ እናቷ ስለ አባቷ እየተጨነቀች ስለ እናቱ ስለ አባቱ ማትጨነቅ ከሆነ እህቴ ተሳስታለች የሱ እናትም ያንቺ እናት ናቸው የሱ አባትም ሄደሽ ተሰሚያቸው የለ እንዴ ሐጂ ነብይ እኮ አይደለም ተዘይሪያቸው የለም አባትሽ ስለሆነ ነው ከኔ በለጠ አንደኛ እዚህ ቤት ማንንም የለም እንዳትይ አንቺ ሁለተኛ ነሽ አንደኛ የምትሆኙ እናትና አባቱ ከሞቱ ወይም አንቺ ደግሞ ነገ ልጆችሽን ሰደሪ ነው አላህ ያልሰጠሽን ካልተሰጠኝ አትበይ ይሄንን በጣም ጥንቃቄ ያስፈልጋል አምስተኛ ዑለማዎች ሴቶቹ ከመጠንቀቅ ካለባቸው ነገሮች ምላሳቸው ማርዘም የለባቸው ምላስ ማርዘም ምንድነው እዛ ጋር ማስቀመጥ ማለት ነው በዛም በዚህም ነገር መያዝ በቃ አልহামዱሊላህ የሚባል ነገር አለማሰማት ምላስን ዝም ብሎ ማብዛት ቤታችንን ከሚያበላሹት ነገር ነው አንዳንድ ያው ሙእሚን ይባላል ምላሱ ያለው ጀርባው ላይ ነው ይባላል ወይም ከኋላ ነው ይባላል ምን ማለት ነው አስቦ ስለሚናገር ነው ምላስ እዚህ ጋር እንደተቀመጠው ዝም ብለ መዘረጋ ከሆነ በጣም ሰው ተሰብርና እንዴት ተመልሷል ወጥቷላ ሙእሚን ግን ከኋላ ነው ምላሱ ከተባለ ያስብና ይናገራል ድንገት ሰው ጎዳ ይሆን በዚህ ንግግሬ ይሄን ቤት አበላሽው ይሆን ብሎ በጣም ይጨነቃል ስለዚህ እህቶች መጠንቀቅ ካለባቸው ምላሳቸውን በጣም አድርገው ጥቡቅ ሊሆን ይገባቸዋል በቃ በአላህና በመጨረሻ ቀን ያመነ فليقل خيرا አው ሊስሙት ወይ መልካም ንግግር ይናገር ወይም ዝም ይበል አሉ በጣም በጣም የሚያጅቡ አሉ ቤታቸው ገብተ በልተ ያልጠገብክ የሚመስላቸው ደግሞ አስገራሚ ዱንያ ላይ ያሉ እንደዚህ አይነት ሴቶች የምትላቸው والله ብዙ አሉ የባሏ እናት ሲመጡ እዚህ ላይ የምታስቀምጣቸዋለች ያው ዛሬ በጣም አስቸጋሪ ነው አላህ ግን ያዘንላቸው አሁንም አሉ ለዚህ ለቆሸሸሽ ዱንያ እናቱ ስለመጡ ወይም አባቱ ስለመጡ በቃላት መስብራቸው ከሆነ እንዴት ይቆያል ይተዳር ሰው እናቱን ያኮርፋል ይሄን የመሰለ ልጅ የሰጠችሽ እናት ነው የምታኮርፊያት ይሄን የመሰለ አባት ነው የምታኮርፊው ይሄን የመሰለ ልጅ የሰጠሽ እኮ አባት ነው ከሱ ጀርባ የተገኘ ልጅ ነው ልጅ በእነዚህ ላይ በተለይ ጥንቃቄ ያስፈልጋል አባት ለምንድን ነው የማይመጡት የታረደው በግነሱ ካልቀመሱ ማን ያልቀምስ والله ለነሱ ማጥሩ ካልሆንክ ለኔ ጥሩ አትሆን ብለሽ ስቲ የበለጠ እዚህ ላይ ያረግሻል ቼቼ ነው የሚያረግሽ والله ካንቺ የበለጠ ከፍ ያለ ሰው ማንንም የለም ሴቶች አራዳ ሆኑ አራድነት ያለን ኮስሞቲክስ በመግዛት አይገኝም እሱ አይደለም እንዳይመስላችሁ አራዳ መሆን ያለባችሁ ባሎቻችሁ በምላስ ወንድ ልጅ ወላይ ጀል ነው ሞኛቱ ነው ወንድ ልጅ በፍቅር ማሸነፍ ከቻላችሁ ታንበረከኩታላችሁ ተንበረከኩት ወላይ እንበረከካል በልህ ከመጣችሁበት በቲቪት ከመጣችሁበት ቤታችሁን ታበላሻላችሁ ያው ዛሬ እዚህ ጋር ያላችሁ ሁሉ ልጆቻችሁም ይሄን ነው መምከር ያለባችሁ ለምንድን ነው የማይገዛው ባል እሷ በፍቅር ከመጣች والله ምንም ይገዛላታል ምንም እየገዙ ያሉ ወንድሞች አሉ ለምን ቤታቸው በሚስታቸው ሰላም ስላገኙ ስድስተኛው ስጦታ ሰጣ የምትመጻደቅ ደሞ አለች አላህ ከእንደዚህ አይነት ሴቶችም አላህ ይጠብቀን እኔ እንዲያርገል የሚሉአሉ እኔ እንዲያርገል የሚሉአሉ ይሄ ያው ሴቶቻችን ወይም እህቶቻችን በተቻለ መጠን ልንጠነቀቃቸው የሚገባው ነገር ነው ስለዚህ ሴቶቻችን በልጠታችን በተግባር የምናሳይበት ትልቁ አጋጣሚ እነዚህ ስድስቱ የተጠቀሱት ባህሪዎች ዑለሞቹም ያመጡት ያን ከላይ የተጠቀስናቸው አራቱን ነገሮች ባልን በመታዘዝ መልስ ባለመስጠት መርሐባ በማለት እንደውም አሁን በዚህ ዘመን ዩቲዩብ አለ ዋትስአፕ አለ ቴሌግራም አለ ቴሌቪዥን አለ ምን ይላል እናቶቻችን እኮ ፊታቸው ደምቶ አባታችን መቷቸው አላህ ይርሐሙ አባቶቻችን መቷቸው ምንን ሹሚ ስትባልኮ በሩ መተይ ነው ሱብሃንአላህ
ግን የሚገርመው አሊፍን አያውቁም እናቶች። አሊፍ የኔና ያንተ እና ታሪክ ቁጭ ብለው ብነግራቸው ያሳለፉትና ለአባታችን ያላቸው ኢህቲራም ስታየው የባል ሐቅ የሚባል ኪታብ ቀርቶ አይደለም። ቀርቶ ነው እንዴ? አይደለም። ባል ሰርጋቸውን አይደለም የሚያስቀድሙት። ባሌ የዛሬው ሰርግ ቤት ይከፋል አይከፋው፣ ቤቱ ባዶ ይሆንበታል አይሆንበት። ልክ አንድ ወንድሜ አንድ ትልቅ ሰው በርግጥ ጎልማሳ ነው፣ በጣም ቆንጆና ለሰርግ ስትሄድ አያትና እንዴ አላት። እንዲህ እኮ ወላሂ አይቼሽ አላውቅም አላት። እኔ ወላሂ እንደዚህ አይቼሽ አላውቅም፣ ምን ሆነሽ ነው አላት። ይሄ መሆን ያለባት እኮ እሱ ጋር ነው። ለሰርግ ቤት የወጣው ፍጆታ እዛ ቦታ አይደለም እኮ ይሄን ጌጥ ማሳየት ያለብህ። ይሄን ጌጥ ማሳየት ያለባት ለዚህ ለባሏ ነው። ወላሂ እንዲሆነሽ እኮ እኔ አይቼሽ አላውቅም አላት። እንደውም ምን አላት መጨረሻ ሲያስቃት፣ እንዲሆነሽ ካሁን በኋላ ባገኝሽ አትንቀሳቀሽም ከዚህ ቤት ብሏታል። ያው እንዳይጠልፉበት ነው። ስለዚህ ሴቶቻችን ትልቁ ልናሰምር የሚገባው ነገር ባልን መታዘዝ፣ ከምንም በላይ አላህ በሚያስቆጣው መልኩ ባላችሁ ካላዘዛችሁ መታዘዝ አለባችሁ።